ስለዚህ ያንን ነገር አይተና ሌላው የእንትና አሁንም ጥያቄውን መልሱልኝ። ከሲኦል ደጅ 10,000 በክንፏ ያወጣች ማን? ሰይጣንንና እግዚአብሔርን ልታስታርቅ ክርስቶስ ሳምራ ተጠይቃለች። ላንቺም ማላረግልሽ የለም። ሰይጣን ግን ትዕቢተኛ ነው። እንደ ትዕቢቱ ምን አረገ? ስትጠይቀው ጎትቶ ወደ ሲኦል አስገባት። ከዛ ቅዱስ ሚካኤል መጥቶ ተዋጋ እና ስታመልጥ 10,000 ነፍሳቶችን ይዛ ወደ ገነት መጣች ይላል። ለእግዚአብሔር ምን ይሳነዋል ልትለኝ ነው? ሲኦል ገብቶ የወጣ መጽሐፍ ቅዱስ ላይ ተጽፏል። ከሲኦል ውስጥ እንደዚህ አይነት ትምህርት እግዚአብሔር ይገስጽ። እንደዚህ አይነት ትምህርት በጣም ለኦርቶዶክስ በእውነት ኦርቶዶክስን መሳደብ ያህል እንደዚህ አይነት ዋሻው you tell me ዋሽቻለሁ። ክርስቶስ ሳምራ እግዚአብሔርና ሰይጣንን ልታስታርቅ መጣ። ላንቺም ማልሆንልሽ ምን አለ? እንዲሁም ሌላ አለ። ክርስቶስ ሳምራ ኢየሱስን አጥብተዋለች፣ ጡት አጥብተዋለች የሚል ትምህርት አለ። ተክልዬ አቡነ ተክልዬ ክንፍ አውጥተዋል የሚል ትምህርት አለ በመጽሐፍ ቅዱስ ላይ። በመጽሐፍ ቅዱስ ላይ ክንፍ ያወጣል ክንፍ ያወጣል በመጽሐፍ ቅዱስ ላይ። በንጉሥ ሾማ ከኖሩ ቶሎ ቆርጥመው ያደሩ 10 እጅ አማረባቸው ካንተ ጋር የወገኑ። በምድር ተጨብጭቦልኝ በሰማይ ከምታፍርብኝ ይቅርብኝ ሁሉም ይቅር ካንተ ጋር ብቻ ልኖር። መራብን አውቃለሁ መጥገብን ማግኘትን አውቃለሁ ማጣትን። እኔማ አይሆንልኝ ማያምርብኝ ያላንተ መኖር ነው የታወቅልኝ። ይሄ ልቤ ተመኝቶ ልኑር አንተ ጋር ማልበለው እጠግባለሁ ካንተ። ስለዚህ ያንን ነገር አይተና ሌላው የእንትና አሁንም ጥያቄውን መልሱልኝ። ከሲኦል ደጅ 10,000 በክንፏ ያወጣች ማን? ሰይጣንንና እግዚአብሔርን ልታስታርቅ ክርስቶስ ሳምራ ተጠይቃለች። ላንቺም ማላረግልሽ የለም። ሰይጣን ግን ትዕቢተኛ ነው። እንደ ትዕቢቱ ምን አረገ? ስትጠይቀው ጎትቶ ወደ ሲኦል አስገባት። ከዛ ቅዱስ ሚካኤል መጥቶ ተዋጋ እና ስታመልጥ 10,000 ነፍሳቶችን ይዛ ወደ ገነት መጣች ይላል። ለእግዚአብሔር ምን ይሳነዋል ልትለኝ ነው? ሲኦል ገብቶ የወጣ መጽሐፍ ቅዱስ ላይ ተጽፏል። ከሲኦል ውስጥ እንደዚህ አይነት ትምህርት እግዚአብሔር ይገስጽ። እንደዚህ አይነት ትምህርት በጣም ለኦርቶዶክስ በእውነት ኦርቶዶክስን መሳደብ ያህል እንደዚህ አይነት ዋሻው you tell me ዋሽቻለሁ። ክርስቶስ ሳምራ እግዚአብሔርና ሰይጣንን ልታስታርቅ መጣ። ላንቺም ማልሆንልሽ ምን አለ? እንዲሁም ሌላ አለ። ክርስቶስ ሳምራ ኢየሱስን አጥብተዋለች፣ ጡት አጥብተዋለች የሚል ትምህርት አለ። ተክልዬ አቡነ ተክልዬ ክንፍ አውጥተዋል የሚል ትምህርት አለ በመጽሐፍ ቅዱስ ላይ። በመጽሐፍ ቅዱስ ላይ ክንፍ ያወጣል
ክንፍ ያወጣለ በመጽሐፍ ቅዱስ ላይ